የምንወያየው ስለ ፋይናንስ ብቻ አይደለም። ይህ ውይይት ስለ ኢትዮጵያ የወደፊት ጉዞ ነው። ሀብት እንዴት እንደሚፈጠር፣ አዳዲስ የኢንቨስትመንት አማራጮች እንዴት እንደሚፈጠሩና አካታች ብልጽግና በካፒታል ገበያ እንዴት መፍጠር እንደሚቻል ውይይት እናደርጋለን። እንደሚታወቀው ለብዙ ዓመታት የኢትዮጵያ የፋይናንስ ሴክተር የገንዘብ ምንጮች በባንክ ስርዓት ላይ ተመስርቶ ቆይቷል እና ባንኮች እውነት ነው ዛሬም ድረስ እጅግ አስፈላጊ ናቸው። ግን ማንኛውም ዘመናዊ ኢኮኖሚ የራሱን ሙሉ አቅም ለማሳካት ጠንካራ፣ ግልጽና ቀልጣፋ የካፒታል ገበያ ያስፈልገዋል። እዚህ ፋይናንስ ስርዓት ውስጥ ምን አይነት ነገር እንጫወታን የሚለው ይሆናል። በሁለተኛ ደረጃ ይሄ የካፒታል ገበያ ኢንዲቪጁዋሊ እንደ ግለሰብ ምን አይነት ለኔ ጥቅም ይዞ ሊመጥቷን፣ እንደ ባለ ሀብት እንደ ነጋዴ ምን አይነት ሮል አለው፣ እንደ መንግስት ምን ይጠቅማል የሚል ጀነራሊ የካፒታል ማርኬት በኢኮኖሚው ምን አይነት አስተዋጽኦ ይኖረዋል የሚለውን ሴክሽን ለመዳሰስ ሞክራለሁኝ። እናንተ ግራጁዌት አድርጋችሁ ነገ ማርኬቱን ገበያውን ስትቀላቀሉ ከዚህ በፊት እንደምታደርጉት በሪሰርች በባንኪንግ ፋይናንሻል ሴክተር የተለያየ አይነት አማራጮች አሉ። ህግ ደግሞ ያለው ሰው በአቃቢ ህግነት በሎው ፈርም በተለያዩ ቦታዎች ላይ ኢምፕሎይድ ሆኖ ይሰራል። አሁን ከዛ ባለፈ ደግሞ አዲስ ኦፖርቹኒቲ እየመጣ ነው። ስለዚህ ይሄን እድል እንዴት ነው መጠቀም የሚቻለው? ከኔ ምን ይጠበቃል? ምን አይነት ዝግጅት ያስፈልጋል የሚለው በጣም መሰረታዊ የሆነ ነገር ነው። ለእያንዳንዳችን ምናልባት አዲስ ሀሳብ ሊሆን ይችላል። እንዴት እየሰራ እንደሆነ፣ ምን አይነት እድሎች ይዞ መጥቷል የሚሉ ሀሳቦች ወይም ደግሞ ጥያቄዎቻችን በማዘጋጀት ጥያቄዎች መጠየቅ እንችላለን፣ ሀሳቦች መስጠት እንችላለን።